ሰላም አለይኩም በሰርጓ ዕለት አይኗ ስለጠፋው ሙሽሪት ታሪክ ላጫውታችሁ። ሙሽሪት የሰርጓ ዕለት ክፍሏ ውስጥ ሆና በሚዜዎቿ አማካኝነት እየተዘጋጀች እየተዋበች ነበር። የሙሽሪት እናት እስኪ ልጅን የመረዳት ነገር እንዳለ ብላ ልጇን ለመጠየቅ ወደ ሙሽራዋ ክላስ ትገባለች። ይዛኔ ልጇን ባየቻት ጊዜ በጣም ትደነቃለች። ምክንያቱም ልጅቷ በጣም አምሮባትና ልዕልት መስላ ነበር። ከዛም እናቲቱ በልጇ ውበት በውስጧ እየተደነቀች ቬሎዋን ካለበሰቻት በኋላ ወደ ሙሽራው ይዛት ትሄዳለች። ሙሽራው ጋር ሲደርሱ ልጅቷ ለእናቷ እንደዚህ ትላለች፣ እማዬ አይኔን ጨልሞኛል፣ ምንም ነገር እኮ እየታየኝ አይደለም ትላታለች። እናቷም አይዞሽ ተረጋጊ ስለተጨናነቅሽ ይሆናል ብላ ለማረጋጋት ትሞክራለች። ልጅቷ ግን እማዬ እኔ እኮ አይኔን ጨልሞኛል፣ ምንም ነገር አይታየኝም እኮ ነው የምልሽ ትላታለች። ዛኔ ሙሽራውና እናቲቱ ልጅቷ ተጨናንቃለች ብለው ስላሰቡ ከክላሷ ወስደው ለማረጋጋት ይሞክራሉ። የሚያሳዝነው ግን ልጅቷ ከዛሽ ቅጽበት በኋላ አይኗ ሙሉ ለሙሉ ማየቱን አቆመ። ከዛም እናቲቱ ወጣ ለታዳሚዎቹ የልጇ አይን እንደጠፋና ማየት እንዳቆመች ትነግራቸዋለች። ታዳሚዎቹም በማዘን ምናልባት ሳይታሰብ አይን ወቅቷት ሊሆን ይችላልና ቁርአን አስቀርላት ወይንም ዱዓ አስደርጊላት አሏት። ከዛን ቀን ጀምሮ የልጅቷ አይን ወደ ነበረበት እንዲመለስ ልጅቷን የተለያዩ ሆስፒታሎች አመላለሷት። ከተለያዩ ሼኾች ቁርአን እንዲቀራባት አደረጉ። ግን ምንም ለውጥ የለውም ነበር። አንድ ሼኽ ግን እንደዚህ አላቸው፣ ልጃችሁ ኃይለኛ በሆነ አይን ተጠቅታለች። አይኗ ተመልሶ ሊያይ የሚችለው በአይኑ የወጋት ሰው ሲሞት ብቻ ነው። እሱ እስካልሞተ ድረስ እድሜ ልኳን ልታይ አትችልም ይላቸዋል። በአይኑ የወጋት ሰው ስለማይታወቅ ልጅቷም እንደዛው እንዳለች ባሏ ጋራ ህይወቷን ቀጠለች። ከዕለታት አንድ ቀን ከእንቅልፏ ስትነሳ አስገራሚ ክስተት ያጋጥማታል። አይኖቿ ማየት ችለው በዙሪያዋ ያሉ ነገሮችን ሁሉ መመልከት ችላ ታገኛለች። ከዛም በኋላ በጣም ደስ አላትና አይኖቿ ማየት እንደቻሉ ለእናቷ ልትናገር ስልክ አንስታ ወደ እናቷ ትደውላለች። ወደ እናቷ ስትደውል የእናቷን ስልክ ያነሳችው ግን እህቷ ነበረች። ከዛም እናቴን ስጪኝ ቶሎ በይ የምነግራት ነገር አለኝ ትላታለች። የዛን እህቲቱ እንባ እየተናነቃት እናታቸው ድንገት እንደሞተች ነገረቻት። ሱብሃንአላህ ለካም ልጅቷን ባይኑ ወቅቱ ለዚህ የዳረጋት ሰው ሌላ ሳይሆን ሳታስበው የገዛ እናቷ ነበረች ማለት ነው። ይህን ታሪክ ለሁላችንም ትምህርት የሆነን ዘንድ ነው ያቀረብኩት። ጥሩ ነገር ስናይ የፈጣሪያችንን ቃል ማውሳት ይልመድብን፣ ማሻአላህ ማለት ይልመድብን። እቺ ምስኪን እናት ልጇ እንደዛ አምራ ተውባ ባየቻት ሰዓት ማሻአላህ ብላ ፈጣሪዋን አውስታ በነበረ የሁሉ ክስተት ባልተከሰተ ነበር። አይን ናስ የሚባለው ነገር ዘር አይለይም፣ ሰው አይለይም፣ ጾታ አይለይም። አንድ ሰው ጥሩ ነገር አይቶ በዛ ጥሩ ነገር ላይ የአላህን ቃል የፈጣሪውን ቃል ካላወሳበት ያ ሰው ያን ነገር ሊጎዳው ይችላል። አይን በጣም መጥፎና ኃይለኛ ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም የአላህን ውሳኔ የአላህን ቀደር የሚቀድም ነገር ቢኖር አይን ነበረ ብለዋል። አይን ማለት በጣም ከባድ ነገር ነው። ሁላችንም ልንጠነቀቅ ይገባል። እናት ልጇ አምሮባት ካየች ማሻአላህ ትበል፣ ወንድም አምሮበት ካየ ማሻአላህ ይበል። ማንኛውንም ነገር በሰውም ብቻ አይደለም ሐታ በቁሳቁስ እንኳን ደረጃ ያማረ መኪና ስናይ ማሻአላህ እንበል። የሚያምር ቤት በመናይበት ጊዜ ማሻአላህ እንበል። ለሰው ነገር ብቻ አይደለም ማሻአላህ ማለት ያለብን ሐታ ለራሳችንም አምረን ተውበን ካየን ማሻአላህ ማለት ይኖርብናል። አንድ ሰው ራሱን በራሱ ሊያጠቃ ይችላልና ማለት ነው። ስለዚህ ሁሉ ጊዜም ቢሆን መልካም ነገር ያማረ ጥሩ ነገር በመናይ ጊዜ ፈጣሪያችንን ቃል ማውሳት ማሻአላህ ማለት ይልመድብን አደራ ላለውን። ሰላም አለይኩም።